ሲቪልና ቤተሰብ ምዝገባ አገልግሎት በሚል ስያሜ ተሰጥቶታል እና የዚያ የመረጃ ቅበላ ባለሙያ ነኝ። ይሄ መረጃ ቅበላ ሲባል ደግሞ አጠቃላይ እነዚህ በወሳኝ ኩነት ወይም በሲቪልና ቤተሰብ ምዝገባ አገልግሎት ውስጥ የሚከናወኑ ተግባራት አሉ። ልደት፣ ጋብቻ፣ ፍቺ፣ ሞት እነዚህን የተመዘገቡትን መረጃዎች ወደ ዞን ማድረስ ነው። ትክክለኛ ከመመሪያ አንጻር ከደንቡ አንጻር በትክክል ተመዝግበዋል ወይ የሚለውን ሴሌክት የተደረጉ ቃሎች አሉ። እነዚህ በትክክል ተሞልተዋል ወይ የሚለውን አጣርቶ መላክ በሚባለው መሰረት እኔ አጣርቼ እልካለሁ ማለት ነው። ስለዚህ በእኛ ወረዳ ወንበርማ ወረዳ ወሳኝ ኩነቶች ወይም የሲቪልና ምዝገባ አገልግሎት ውስጥ የተከናወኑ በርካታ መዝገቦች አሉ። ከነዚህ ውስጥ ልደት ወደ 500 ማለቴ 688 ልደት ተመዝግቧል። ሞት ወደ 84፣ ጋብቻ 61፣ አጠቃላይ 833 መረጃዎች በዚህ በ6 ወር ውስጥ ተመዝግበዋል ማለት ነው። ይህም ሲባል አሁን ስንመዘግበው ለህብረተሰቡ ትክክለኛ ሰነድ ይሰጣል ነው ወሳኝ ኩነት። ህብረተሰቡ እንዴት እየተጠቀመበት ነው? አሁን በእርግጥ በተለያየ ሚዲያ እውቀቱን እያገኘው ነው። ስለ ወሳኝ ኩነት አንዳንድ መረጃዎችን እያገኘ እየመጣ በራሱ ጊዜ እየተመዘገበ ነው። ለምሳሌ ወሳኝ ኩነት ምንድን ነው? አጠቃላይ የሚያስፈልገው ምንድን ነው? ለህብረተሰቡ ምን ይጠቅማል በሚለው አንደኛ ለዜጎች የማንነት መግለጫ ነው። የማንነት መግለጫ ነው። ይሄ አሁን ያንተን እድሜ ብጠይቅህ አፈ ታሪክ ነው የምትነግረኝ፣ ግን ለመጪው ትውልድ ግን ትክክለኛ የሆነ ተጨባጭ የሆነ ሰነድ ይሰጣል ማለት ነው። ከዚያ ውጭ የዜጎችን የሰነድ ባለቤት ያደርጋል። በተለይም ለውጭ ወይም ለመጪው ትውልድ ትክክለኛና እውነተኛ የሆነ የሰነድ ባለቤት ያደርገዋል ማለት ነው። ከዚያ ለተቋማት ደግሞ በተለይ ለፍትህ አካሉና ለአስተዳድሩ ትክክለኛ የሆነ መረጃ ስለሚሰጠው እነሱም የፍትህ አካሎች ትክክለኛና እውነተኛ የሆነ ውሳኔ ይሰጣሉ ማለት ነው። በዚህ መንገድ እኔ እንግዲህ ተቋማትም ለሂደቱ ትክክለኛ ድጋፍ ቢያደርጉ የተሻለ ነው። ምክንያቱም ለራሳቸው ግብዓት ስለሚሆን ማለት ነው መረጃው። ስለዚህ ዜጎች በአንድ የሚሆን በሁለት በተለያየ መንገድ የዜጎችን ትክክለኛ ሰነድ ስለሚሰድ ከዚህ ከአጭበርባሪዎች ከሙሰኞች የጸዳ አገልግሎት ይሰጣል ማለት ነው። መረጃው ይህ ወሳኝ ኩነት መረጃ እጅግ በጣም አስፈላጊ ነው። ምክንያቱም አሁን እንደዚህ ባጭሩ ስንነጋገር ምናልባት ያንተ ላልገልጸው እችላለሁ እንጂ ከቤተሰብ ሕግ ጋር የተያያዘ ነው። የቤተሰብ ሕግ ነው። በፍትሐ ብሔር ሕግ ተካቶ የቆየ ነው። አሁን አዋጅና መመሪያ ደንብ ወጥቶለት ተግባራዊ ቢሆንም በእርግጥ የወጣው በአዋጁና ደንቡ የወጣው በ2004 ነው። በ2008 ሐምሌ 30 ጀምሮ ተግባራዊ የሆነ ነበር። እስካሁን ይሄ ምዝገባው ያን ታህል ጠልቆ የገባበት ሁኔታ የለም። ምክንያቱም ህብረተሰቡ በአንድ በሁለቱም ያው ትኩረት አይሰጠውም። የራሱ ችግር ሲደርስበት ብቻ ነው ወደኛ መጥቶ የሚመዘገበው እንጂ ይህን ታህል ትኩረት አይሰጠውም። አሁን ግን አንደኛ ተቋማትም ትኩረት ሰጠውት ወደ ምዝገባው እየመጡ ነው። ከዚያ ውጭ ደግሞ በተለያየ ሚዲያም ገላጭ ነገር እያገኘ ስለሆነ ህብረተሰቡ በራሱ ጊዜ እየመጣ እየተመዘገበ ነው። ግን ይሄ ሲባል እኛ ግን ለህብረተሰቡ ግንዛቤ ለመስጠት በጣም ፈታኝ ሰዓት ሆኖብናል። አንደኛ የምታውቁት ነው የወቅቱ ሁኔታ ወጠን ገጠር ላይ ግንዛቤ ሰጠን ለማስመዝገብ ከባድ ሆኗል።
ሾማቲስ እባላለሁ። የወንበርማ ወረዳ